ክርስቶስ ሰለሞን ንጉስ ነው። በሆነ አጋጣሚ ቆንጆ ልጅ እንደዚህ አይነት አውራጃ ውስጥ ተገኝታለች ቢባል መቼም ወሬ አቀባይ ለንጉስ ብዙ ነው። እረ ንጉሱ በጣም ደስ እንዲለው የሆነች የአቶ ከሌ ልጅ በጣም የምታምር ልጅ ነች አምጡልኝ ነው የሚለው ቶሎ። ሰውየው ሴት ይወዳል። መጨረሻ አላማው ራሱን ለማስደሰት ነው። ተደስቷል ወይ የሚል ነገር ብናነሳ ከራሱ መልስ እንመልከት። መጨረሻ ላይ ያለውን አስቡ። ይኸውላችሁ ምሳሌ መጽሐፍ የጻፈው ራሱ ሰለሞን ነው። መኃልየ ሰለሞንን የጻፈው ራሱ ነው። መክብብን የጻፈው ራሱ ነው። በደንብ አስቡ። 3 መጽሐፍቶች እንዲህ ነው የሚባለው። መኃልየን የጻፈው መቼ መሰላችሁ? በወጣትነቱ ዘመን የጻፈው። ሁሉ ነገር በቃ የሴት ፍቅር፣ የገንዘብ ፍቅር በቃ ላይ ሪላክስን በሚያደርግበት ሰዓት፣ በታወረበት ጊዜ፣ የአገር ሴት በሚሰበስብበት ሰዓት የተጻፈ ነው። ከዛ የተነሳ መኃልየ ሰለሞን ካያችሁ ኦ ማይ ጉድነስ ያ መጽሐፍ ነው አንዳንዴ ሳነበው እኔ ምንም መገለጥ አላገኝበትም ከዛ መጽሐፍ ምንም። ለምን መጽሐፍ ቅዱስ እንደተካተተ ራሱ አላውቅም፣ ግን ተቃውሞ የለኝም። ብዙ ሰዎች በጣም ኃይለኛ ነገር ነው የምንማረው የሚሉ ሰዎች አሉ። ምን ተማራችሁ ስላቸው የክርስቶስና የቤተክርስቲያንን ፍቅር ነው ያየሁት እዛ ውስጥ ካሉ፣ እኔ የክርስቶስና የቤተክርስቲያንን ፍቅር ለማየት የግድ ስለ ጡቶቿ፣ ስለ ዳሌዋ፣ ስለ ጥርሶቿ አቀማመጥ፣ ስለ ውበቷ በጣም ላይክ ሴክሹዋል አራውዘል ያለበት አይነት ነገር እንደዛ አይነት ነገር አንብቤ ክርስቶስንና የቤተክርስቲያንን ፍቅር ከማይልቅ የኤፌሶን መልእክትን አንብቤ ወይንም ደግሞ እግዚአብሔር እንዴት እንደወደደን እንዲሁ ነን የሚለውን ቃል ሳነብ ሞር እግዚአብሔርን ፍቅር አያለሁ። ብቻ ወይ ተቃውሞ የለኝም። ከኔ የተሻሉ ሰዎች ምን አለ? እኔ መጽሐፍ ቅዱስ ውስጥ ለምን እንደገባ አላውቅም አለ። ይሄ ሴክሹዋል አራውዝ የሚያደርግ ነው አለ። ሴክሹዋል አራውዝ ሻህዋ ያመጣል ነው እያለ ያለ። ሻህዋ ይሄ የሴክስ ፍላጎት ምናምን ያመጣል መጽሐፉ ሲነበብ አለ። እኔ ምንም ማለት መገለጥ አላይበትም አለ። ይሄ መጽሐፍ ላይ አይታችኋል። ይሄ መጽሐፍ አይደለም ቁርአን ሊኮርጅ ለዛ አሙተሐዊኩን አንቱም ከማ ተሐወከት اليهود والنصارى ያሉት ሰሃቦች መጽሐፍ ቅዱስን አንዳንድ አንብበው ምናምን ሲመጡ የአላህ መልእክተኛ ይቆጡ ነበርና አይሁዶች ድንቁርና ውስጥ እንደወደቁት እናንተም ድንቁርና ውስጥ መውደቅ ትፈልጋላችሁ እንዴ ብለው ይጠይቃሉ። ስለዚህ ይሄ መጽሐፍ የአምላክ ቃል ነው ብሎ መናገር ይላሉ የአላህ መልእክተኛ። ይሄ ጀስት ድንቁርና ነው ብሎ ነው የሚያምኑት ሊትራሊ። እሳቸው ከዚህ ሊኮርጁ ይቅርናና ቁርአን አይደለም እኔ ራሴ ከዚህ መጽሐፍ ጭራሽ አንድ ፊደል መውሰድ አልፈልግም። ምክንያቱም ምንም ማለት መለኮታዊ ቃልም ሆነ ሰውን የሚያንጽ ሰውን የሚያስተምር ነገር ምንም ነገር የለበትም። ለማንኛውም ብዙ ነገር ማውራት እንችላለን። አይ ቲንክ ሰዓት በጣም ሄዷል።